ይህ አስጨናቂው ጸጉር ቤት ነው። ይህ ጸጉር ቆራጭ የሰውየው ፊት እስከሚጨማደድ ድረስ ወደ ኋላ የጎተተ ጸጉሩን ይሰበዋል። በጸጉር ቤት ውስጥ ሴቷ ጸጉር ቆራጭ በድንገት የሰውየውን ጸጉር ሳታው በድንገት ይቆረጥባትና መሬት ላይ ይወድቃል። የጸጉር ቤቱም ሰራተኞች በድንጋጤ እዛው ደርቀው ማየት ይጀምራሉ። በመሃል አንደኛው ጸጉር ቆራጭ የተቆረጠውን ጸጉር ይወረውረውና ከውጭ ዳር ይጥለዋል። ከዛም የቅድሙ የተቆረጠው ጸጉር ወደ ቦታው እንዲመለስ የሰውየውን ጸጉር ፊቱ በዚህ ምልክ እስከሚጨማደድ ድረስ ወደ ታች ይጎትተዋል፣ ይነቀልቀዋል፣ ምን ያደርገዋል። በመጨረሻም በብር ላስቲክ እንደዚህ ሰብስቦ ያስቀምጣታል። የሰውየው ፊት በዚህ ልክ እስከሚጨማደድ ድረስ እንዲህ በመስራቱ ተገርመው ይመለከቱታል። ከዛን ቅድም የወረወረውን ጸጉር ይፈልጓል ውጪ ወጥቶ። ልጅቷም እንደምንም ብላ ስላገኘችው በፔስታል አድርጋ ወደ እሱ ታመጣዋል። ጸጉሩንም ይዘውት ይገቡና በዚህ ልክ የሰውየው ጸጉር ላይ ያስቀምጡታል። የዚህም ፊልም ርዕስ የኮሜንት የመጀመሪያው ቦታ ላይ ያገኙታል።